የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እግዚአብሔር የሰው ልጆችን ይወዳል። እግዚአብሔር የሰው ልጆችን ያፈቅራል። እግዚአብሔር ሁል ጊዜ ፍቅሩን ያሳየናል። ሁል ጊዜ እግዚአብሔር ከኛ ጋር መሆኑን ይነግረናል። ነገር ግን እኛ እግዚአብሔርን እንወደዋለን ወይ ነው ጥያቄው። የሚወደኝ ቢኖር ትእዛዜን ይጠብቅ ይላል። ስለዚህ እግዚአብሔርን መውደዳችንን እግዚአብሔርን ማፍቀራችንን የምናሳየው ሕጉን ትእዛዙን በመጠበቅ ነው። እግዚአብሔር በባህሪው የሰው ልጆችን ይወዳል። የሰው ፍቅሩ ጊዜያዊ ነው። ሰው ዛሬ ይወዳል፣ ነገ ይጠላል። ብዙ ጊዜ ባለን ጊዜ ብዙ ወዳጆች አሉን። ብዙዎች ይወዱናል፣ ብዙዎች ያፈቅሩናል፣ ብዙዎች ያከብሩናል፣ ብዙዎች በቀኛችን በግራችን ይቆማሉ። ነገር ግን ከስልጣናችን በተሻርን ጊዜ ገንዘባችን ኪሳራ ውስጥ በወደቀ ጊዜ ባጣን ጊዜ እነዛ ሁሉ ድሮ ሲያከብሩን ድሮ ሲያሽሞነሞኑን የነበሩ ሁሉ ከኛ ይሸሻሉ፣ ከኛ ይርቃሉ። ይህ የሰው ባህሪ ነው። ነገር ግን እግዚአብሔር ባለንም ጊዜ በሌለንም ጊዜ ባጣንም ጊዜ ባለንም ጊዜ በደህየንም በበለጸግንም ጊዜ በከበርንም በተዋረድንም ጊዜ ከፍ ባልን ዝቅ ባልንም ጊዜ በጊዜውም ያለ ጊዜውም ሁል ጊዜ እግዚአብሔር ይወደናል። ትናንትም ወዶናል፣ ዛሬም ይወደናል፣ ነገም ይወደናል። ከዘላለም እስከ ዘላለም ድረስ እግዚአብሔር ይወደናል። እህቴ ሆይ እግዚአብሔር ይወድሻል። ወንድሜ ሆይ እግዚአብሔር ይወድሃል። ሰዎች ቢጠሉህ አንተ ምን ቸገረህ? ሰዎች ቢንቁሽ እህቴ ሆይ አንቺ ምን ቸገረሽ? የማይጠላሽ አምላክ የማይተውሽ አምላክ እግዚአብሔር ካንቺ ጋር አለ። ሁል ጊዜ እግዚአብሔር የሚያስብልሽ እግዚአብሔር ካንቺ ጋር አለ። የሚጨነቅልሽ አምላክ ካንቺ ጋር አለ። እግዚአብሔር የሰው ልጆችን በባህሪው ይወዳል። ትናንት በቀራንዮ አደባባይ ላይ እንደ ቆዳ እጅና እግሩ ተወጥሮ የተሰቀለው እስከ ሞትም የደረሰው ስለሚወደን ነው። አይታይም እንዴ ፍቅሩ? ይታያል እኮ። ይህ እኮ የፍቅር ምልክት ነው። አይታይም? ሁለት እጆቹን ዘርግቶ ኑ እያለ በፍቅር እየጠራን ነው። ስለዚህ እግዚአብሔር ሁልጊዜ ይወደናል። እግዚአብሔር ሁልጊዜ ያስብልናል። እግዚአብሔር ሁልጊዜ ከኛ ጋር ነው። በማጣታችንም ጊዜ፣ በተቸገርንም ጊዜ፣ በታመምንም ጊዜ፣ ባልጋ በወደቅንም ጊዜ በነገሮች ሁሉ እግዚአብሔር ከኛ ጋር ነው። ስለዚህ ሰዎች ፊታቸውን ቢያዞሩብን፣ ያመናቸው ሰዎች ቢክዱን፣ ተስፋ ያደረግንባቸው ሰዎች ተስፋ ቢያሳጡንም፣ ነገር ግን የማይተወን አምላክ እግዚአብሔር ከኛ ጋር ስለሆነ በዚህ ደስ ይበለን፣ በዚህ ደስ ሊለን ይገባል። በጌታ ሁልጊዜ ደስ ይበላችሁ ይላል ሐዋርያው ቅዱስ ጳውሎስ። በጌታ ደስ ይበላችሁ እኮ ማለት
እግዚአብሔር በችግራችሁ ጊዜ፣ እግዚአብሔር በፈተናችሁ ጊዜ፣ እግዚአብሔር በመከራችሁ ጊዜ፣ እግዚአብሔር በጭንቃችሁ ጊዜ፣ እግዚአብሔር በህመማችሁ ጊዜ ከናንተ ጋር ስለሆነ በዚህ ደስ ሊላችሁ ይገባል ነው። በዚህ ደስ ሊለን ይገባል። ሰዎች ተስፋ ሊያስቆርጡን ይችላሉ። ሰዎች የተመካንባቸው ሰዎች ነገ እንደ ዛሬው ላይሆኑልን ይችላሉ። ነገር ግን የማይለወጥ አምላክ፣ የማይተወን አምላክ፣ የማይሸሸን አምላክ፣ ሁል ጊዜ የሚወደን አምላክ ከኛ ጋር ነው። እንዲህ ያለ ፍቅር ታውቃላችሁ? ሁል ጊዜ አዲስ፣ ሁል ጊዜ የማይሰለች እግዚአብሔር እኛን እንዲህ ነው የሚወደን። እግዚአብሔር እኛን እንዲህ ነው የሚያፈቅረን። ሁል ጊዜ ይወደናል፣ ሁል ጊዜ ያፈቅረናል፣ ሁል ጊዜ ያስብልናል። ሁል ጊዜ እግዚአብሔር በመንገዳችን ሁሉ ይመራናል። እንዲህ አይነት አምላክ ስላለን በዚህ ደስ ልንሰኝ ያስፈልጋል። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር አንድያ ልጁን እስከ መስቀል ሞት ድረስ በመስጠት ፍቅር ሰሃቦ ለወልዳ እያለ መንበሩ ወሀብጾ እስከ ለሞት እንዳለው ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሰው ልጆችን ስለሚወድ የሰው ልጆችን ስለሚያፈቅር እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ ከሰማያዊ ዙፋኑ ወርዶ የሰውን ስጋ እስከ መልበስ መከራ ለሰው ልጆች ብሎ እስከ መቀበል እስከ መስቀል ሞት ድረስ የደረሰው ስለሚወደን ነውና እህቴ ሆይ ወንድሜ ሆይ የተከፋችሁ ኑሮ ያስመረራችሁ በጭንቀት ያላችሁ ሁሉ በዚህ ቃል ልትጽናኑ ያስፈልጋችኋል። የማይተዋችሁ አምላክ የማይጠላችሁ አምላክ አምላከ ቅዱሳን እግዚአብሔር ከናንተ ጋር ስላለ በዚህ ደስ ሊላችሁ ይገባል። እግዚአብሔር ሁልጊዜ ስለሚወደን ሁልጊዜ ስለሚያፈቅረን ሁልጊዜ ስለሚያስብልን በዚህ የተደሰተን ልንኖር ያስፈልጋል። እግዚአብሔር በበረከቱ ያትረፍርፋችሁ። እግዚአብሔር ከክፉ መከራ ሁሉ ይጠብቃችሁ። ባልጋ ቁራኛ በደዌ ዳኛ የተያዛችሁ እህቶቼ ወንድሞቼ በመላ ዓለም ያላችሁን ሁሉ እግዚአብሔር በምሕረት አይኑ ይጎብኛችሁ። እግዚአብሔር ሀገራችንን እግዚአብሔር ቤተክርስቲያናችንን ህዝባችንን ሁሉ እግዚአብሔር ይጠብቅልን ይቆየን።